ማለት እኔ ያው ወንድምሽ አይደለም እዛ ብዬ ነው እንጂ ሌላ ነገር ምንም እንደሌላችሁ ሰለማት። ስለዚህ እሱም ለእኔ ጥሩ አመለካከት ነበረ ምናምን ነገር ግን በጣም ነው የሚያምረው እና ምስ ነው የምትሰጠኝ። አይ እነዚህ ደስ ይልሻል? እንደዚህ ደስ ይልሻል? ከልብሽ ነው መሰለኝ። አይ ፋሚሊ ግን አናምርም። ግን እስኪ ንገሩን እስኪ ወደዛ ዞር። አይ ፍቅር እኮ ደስ ይላል እዚህ ጋር ማለት ነው። እናንተ አንድ ላይ በመሆናችሁ እኔ ደስተኛ ነኝ። ግን ደግሞ እንዴት ነው እያደረጋችሁ እንደሆነ ሊገባኝ አልቻለም። ማለት እዚህ ጋር እኔ መምጣት እንደዚህ እንደምደብርሽ አላሰብኩም ነበር። አይ ሀናን ምንም ማለት ማለችን ኖሮ አይደለም ገባሽ አይደለ? እዚህ ጋር ግን ጓደኛዬ ነው የሆነ ነገር መደበቁ በተለይ ደግሞ ፈጥራችሁ እንደዚህ አንድ መሆናችሁ ምናምን ግርም ብሎኝ ነው። በተረፈ ደግሞ ፍቅር እንደዚህ ያደርጋል ብዬ አይቼም አላውቅም። እንደዚህ ነው የሚያደርገው። እንግዲህ እንደምታየሽን እንደውም አሁን ቤተሰቦቻችን አሉ በሚለው ቴስቲ ጤነኛ አይደለሽም ማለት ነው። ስትፈቃቀሪ መቀበል ጤነኛነት ያስጠይቃል። እንዴት ነው አንተ ራሱ ያደረገክ ያለው? የእናንተ ፍቅር ምን ጀመር ከኔ ጋር ያገናኘው? እኔ እኮ ለክፋት አይደለም። አይሽ አንቺ የኛንተ ሞይስ አልጣመሽም። እኔም በጣም ነው የምወድሽ ማከብሽ ታውቂያለሽ። ግን አልጣመሽም ምን ማለት ነው ይሄ? እንካሽ ትችልሽ ምን ችግር አለ? አይ አልወድም ኖርማል ነገር ነው ነባይ። እኔ እዚህ ጋር እንዳይደብርሽ ምን ነው ከሱ ጋር መሆኔም ደብረ አረ ነው አልደብረኝም። ችግር የለውም። እኔ ተማመንበታለሁ ነው እንደዛ ይቻላል። ወደዚህ ጋር ነው አለንም መፍትሄ የለኝም። አይ በዛ ብትሆኝ እሱ አይነሽ ግን እዚህ ጋር ብትሆኝ ይሻላል። ምናልባት እህትሽ ጋር በዛ ብትሆኝ አንቺ እዚህ ጋር ትሆኛለሽ። እንደዚህ አሁን ከዛ እንደዚህ አያምር ከዛ በዛ ጋር ንጹህ አየር ነው ያለው። ንጹህ አየር አለ መስለኛል። አበባውን ይዘህ ስትመጣ መጀመሪያ ላይ ለኔ ነው ብላ ጠብቃ ለኔ መሆኑን ስታውቅ ይሆናል አይደል? ሰውኛ የሚሰማን ነገር ተሰምቷት ይሆናል። ምስትሽ እንዴ እኔ እኮ እህትሽ ነኝ። እኔ በዚህ ጋር ደግሞ ሰላም አለይኩም ወራህመቱላሂ ወበረካቱ። ናችሁ ወደ ፋሚሊዎቻችን ባላችሁበት ሰላማችሁ በዘት ተረፍረፍ ይበልልን እያልኩኝ ዛሬ ያው በአዲስ ነገር ከች ብያለሁኝ። ያው ካያችሁት ትንሽ ይሄንን 3 ቀን ምናምን ጠፍተን ነበርና ይቅርታ ብለናል ለሁሉም ነገር እና ለጠፋንበት ቀን ሁሉ ይቅርታ ብለናል። አስባችሁ ተጨንቃችሁ በውስጥ ስታናግሩልን ነበረ ሁላችሁንም እናመሰግናለን። እና ዛሬ በአዲስ ነገር ከች ብያለሁኝ እና ዛሬ ፋሚሊያን ስለየት ባልና በአዲስ ነገር ነው የመጣሁትኝ። ያው እንደምታዩት ከኋላዬ አበባ ይዤ ነው የመጣሁት። አሸማ አበባ ይዤ የመጣው ለምን እንደሆነ መገመት አይከብዳችሁም። ነባን ጠርቻታለሁኝ። እሺ እና ዛሬ ያው ትንሽ እንዲሆን አበባ ይዣለሁኝ እና ነባዬን ጠርቻታለሁኝ። እሷንም ማውራት ነገር አለ። አበባው ለእሷ አይደለም እንትና አትበሉ፣ ሰፋውን አሁን አትበሉ፣ ለእሷ አይደለም አበባው እና ነባን ደውዬ ጠርቻታለሁ። ስትመጣ እናንተ ጋር ለእናንተም ለእሷም እኩል ልነግራችሁ ስለፈለግኩ ነው። ማለቴ ሁለታችሁም በአንድ እንድታቁልኝ ስለፈለግኩኝ የሆነች ልጅ ወልጃለሁኝ እና እሷን ልጅ ደግሞ ልነግራት ፈልጊያለሁ ለእሷ እና እስክትመጣ ድረስ እንጠብቃለን ማለት ነው። አሸነፈ ልቤ ሸጋ ልጅ ወደደ በፍቅር ሰከረ በደስታ አበደ ክንፍ ያርገኝ ፍቅር ያንሳ ይጣለኝ አንቺን መሳይ ወዶ ሰው ተከፍቶ አይገኝ ከሰው መሃል ምን አይኔ ላይ ጣለሽ ላይመለስ ልቤ በቃ ተከተለ። ፋሚሊ መጣለች። እሰይምሽ ጥር አስቸገረኝ ቆንጆ የሚሆን ቆንጆ ቃላጠረ አፍቅሬሻለው አፍቅሬሻለው አይኖችሽ አይቼ ሳገግ እንደበትሽ ይገለኛል ዳግም። ጠፋሽ ኮለር አሁንም እኮ ጠፋሽ።
እና ያው ስንት ቀን ሆነን 3 ቀን ብቻ በ3 ቀን ወር 4 ቀን አካባቢ ሆኖናል እና በቪዲዮ ከችን ነበር ጠፋንባቸው። ወኪና ቆይኝ ነበር ብታይ እንደናፈቃችሁ ሰላም ናቸው። ውድ ቤተሰቦቻችን እንዴት ናችሁ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ደህና ናችሁ? ሁላችሁም ሰላማችሁ ይብዛልኝ። በጣም ናፍቃችሁኛል። ሁላችሁም በየላችሁበት ሰላማችሁ ይብዛ። በጣም እንወዳችኋለን። ስለጠፋን ደግሞ ይቅርታ ይደረግልን። ለምን እንደጠፋን አላውቅም። አንዳንድ ሰው ጥጋብ እያለ ነው። ለዛ ነው የጠፋ ነው። ማን ነው ባክሽ ጥጋብ ያለ? አንተ ነህ። እና ዛሬ የጠራሁሽ ፋሚሊዎችም አንቺም እንድታቂው የምፈልገውን ነገር ልነግርሽ ነው። ስጦታ ይዘልኝ ወጣ እንዴ? ስጦታ ላንቺ አይደለም ለሌላ ሰው ስጦታ ልሰጥ ነውና አንቺም ለቤተሰቦችም ለመናገር ነው። እኩል ነው። ለነሱም አልነገርኳቸውም ለአንቺም አልነግርሽም እና እኩል እንድታውቁ ነው የፈለኩት። ምንድነው እሱ? ያው ባለፈው ካስታወሽ አይ ሰርፕራይዝ ሊያደርገኝ ነው። በእርግጠኝነት ስጦታ እንደምወድ ያውቃል። እጁ አይ እንደዚህ ብሏል። ለዛ ነው እኮ ይዣለሁኝ እኮ መያዝማ አበባ እንዳያስኩኝ እንድታቂልኝ እፈልጋለሁ። እንዴ ስጦታ እኮ እንኪ ታለ ይሰጣው አበባ እንዳያስኩ አይፖሽ ለኔ አይደለም። ለምን እንደዚህ ምሰጠኝ? አንቺ አይደለም እኮ ያልኩሽ ነው። አልሰማሽኝ? አይ ቀልድ መስሎኝ ነበር። እሺ ለማን ነው? እንግዲህ እዚህ ጋር ያለው እኔ ብቻ ነኝ ብዬ ነው። እኔ ምን አውቃለሁ? አይ የምጣቻለች ደውዬ የጠራኋት ልጅ አለች። ሴት? አቦን ያስኩት ለሷ ነው። ካስታወሽ አናም ጓደኛሽ ማለት ነው። ባለፈው ፕራንክ ስታደርጊኝ ነበር አይደል? እና ያኔ አስተዋውቀሽን ነበረ እና ከዛ ቀን በኋላ በውስጥ እያወራን ነበረ። ስልክም ተለዋውጠን ነበርና ከማን ጋር? እሷ ጋር ልጅ ከዛ ቀን በኋላ ስናወራ ነበር። አረባውላ እሺ። እና ያውና እውነቱን ልነግርሽ ስለፈለኩኝ ነው። የምን እውነት? ማለት እሷና እኔ ያለንን ግንኙነት እንዴ እኔ ሳልስቅ በጣም ቆይቻለሁና በጣም ቀልደኛ ሆነሃል። ምንድን ነው ያላችሁ ግንኙነት? እንግዲህ እኮ ከዛ ቀን በኋላ ከተዋወቅን በኋላ በጣም ተግባብተናል። በጣም እንጃ ብቻ ምን እንደምልሽ አላውቅም። እና በምሰጣት ደግሞ ማለት ያው ጓደኛዬ ናት፣ ደስ ይለኛል ከአንተ ጋር ጓደኛ መሆኗ። ግን ቀርበታችን ምናምን ሲል ያስ የምትታወቁት 4 ቀን ነው። በዚህ 4 ቀን ብቻ እንጂ 5 ቀን ቢሆን እንደዛ አይበልጥም። በዚህ ቀን ውስጥ ደግሞ የሚኖራቸው አበባ የሚያሰጥ ግንኙነት ያለ ይመስለኛል። የሰው ልጅ ሲቀራረብ ታውቁታላችሁ ሁላችሁም። በአንድ ቀንም ይግባባል፣ አንድ ቀንም አይፈጅበት ሰው አለ። እና እኔ ሀናንዬን ወድጃታለሁኝ። እዚህ ጋር እንታቂኝ የምፈልገው ለሀናን ለየት ያለ ቦታ አለኝ ማለት ነው። ለየት ያለ ስሜት እየተሰማኝ ነው ያለው። እንዴ ማለት ምን አይነት ስሜት? ማለትማ እንግዲህ አበባ የሚያሰጥ ስሜት ምን አይነት ስሜት ኦኬ ነው ማለት ምን ማለት ጃግራ ስለገባኝ ነው። እንግዲህ ሰው በ4 ቀን ውስጥ እኔ ሳላገኛችሁ ኦኬ ከሰው ጋር እየተገናኛችሁ ነበር ማለት ነው። እኔ ያላገኘኝ እንደዛም ነበር። አንደኛው ምክንያት አንቺን ማለት ያላገኘሁበት ምክንያት ምናምን ቢዚ ሆንኩት እሷ ጋር ነበርኩኝ፣ እሷ ጋር ነበረ። ብቻ በዚች 4 ቀን ውስጥ በደንብ ተግባብተናል። እሷም ወዳኛለች፣ እሷም ወዳኛለች። ኧረ እባክህ በጣም ነው እንዴት ተዋደዳችሁት? ኦኬ እሺ ማለት የራሳችሁ ጉዳይ ነው። እኔ አይመለከተኝም። እናንተ ለምንድን ነው የጠራኸኝ? አልገባኝ። አይ እኔ ጓደኛዋ ስለሆንሽ አንቺ ጓደኛዋ ስለሆንሽ እንድታቂና አንቺ ፊት በአንቺ ፊት ልሰጣት ስለፈለኩ ነው ለሷ በእኔ ፊት እና ይከለች ሆና ደውዬ ጠርቻታለሁ። ቀድሜ ላውራሽ ብዬ ነው። ይሄ ማውራት እኮ የሚመለከተኝ ነገር አይደለም። የራሳችሁ ግል ላይፍ ነው። ግን እኔ እንጃ በትንሽ ቀን እንዴት እንደዚህ ነው በትንሽ ቀን ነው እና ጠርቻታለሁ። እሷ ያው አረፈደች ትንሽ ብቻ ያው እንግዲህ እንዳይደብርሽ እንትን ይደብርሻል ብዬ አላስብም። አይ ነው እኔም ለምንድን ነው የሚደብረኝ? ግን በዚህ ትንሽ ውስጥ ለመፋቀር በጣም ተቆላችሁ ለእናንተ ብዬ ነው። አንዳንድ ሰው ቶሎ ይዋደዳል፣ ቶሎ ይፋቀራል።
እና እሷና እኔ ደግሞ በአጋጣሚ ቶሎ ተዋደድን። ብቻ እኔ ወድጃታለሁኝ። ደስ የምትል ልጅ ናት። ያው አንዳንድ ሰው የሚገናኘው እኔም ፕራንክ ለማድረግ አመጣሻት ታግባብተን ይሄ እሱ መገናኛው አይታወቅም። እና ታዲያ እኔ መምጣቴ ግዴታ ነበር። መጣች ሰላም ነው አለሽ? እኔ ቆንጆ ዛሬ አበባ ይዤ ነው የመጣሁት እና እሷ ፊት ልሰጥሽ ፈለኩኝ። እሷ ስላግባባች እኔ የምለው ታርጉልኝ ያስረበሽኳችሁ ፍቅራችሁን ያዝልቅላችሁ። ግን እንዴት ነው እያደረጋችሁ ያለው አልገባኝም። ምን አደረግን? ከኔ በፊት እሱ ነው የምታውቂው? እንዴት ነው? ያው መተዋወቅ ሳይሆን መላመድ ተላመድ አንድ አይደለም። መተዋወቅ እና መላመድ አንድ አይደለም። ትክክል። ተላመዳችሁ ማለት እኔ ያው ወንድምሽ አይደለም እዛ ብዬ ነው እንጂ ሌላ ነገር ምንም እንደሌላችሁ ሰላማት። ስለዚህ እሱም ለእኔ ጥሩ አመለካከት ነበረ ምናምን ነገር። ግን በጣም ነው የሚያምረው እና እሱ ነው የምትሰጠኝ። አይ እንደዚህ ደስ ይልሻል? እንደዚህ ደስ ይልሻል? ከልብሽ ነው መሰለኝ። አይ እንጃ እኔ ብቻ በአጭር ጊዜ ተዋውቀን በአጭር ጊዜ የተላመድኳት አንቺ ነሽ። አይ ግን እኮ አበባውን ተመልክተህ በሰጣት አሪፍ ይመስለኛል። ከአበባው በላይ ሳላ አይ ሰው እኔ መንበርከክ አስፈላጊ አይደለም። ልቡ ብርክክ ብሏል። እኔ ምን ፍቅር ነው ነገር ነው ያዛችሁ ታዲያ? ፍቅር ነው እንጂ እንዴት አታቅፊኝም? እንደውም ደስ ይልሻል ይለኝ ነበር። እኔ እንደዚህ አላቅሽም። ባህሪሽ በጣም ተቀየር። ስትፈቀሪ እንደዚህ ነሽ እንዴ? እንግዲህ ፍቅር ምን ሁሉም ነገር ከማያደርግ ጸራሽ ግን አናምርም? እንደዚህ አናምርም? አይ አናምርም? ፋሚሊ በጣም እንዴ ደስታ እንደዚህ የሚያስቅሽ በጣም አይ ባይዚ ለእናንተ በጣም ደስተኛ ነኝ። ግን እናንተ እኔ እንደ ጓደኛ ያስብያችሁ ነበር ማለት የሆነ ነገር ጀስት ኢብራሂም ለደብቀኛል ግን እኔ ልንገራት እኔ ነኝ ቀርበዋ ብሎ አለኝ። ስለዚህ ደግሞ ያው እንግዲህ የወደፊት አባወራዬ ነውና መስማት አለብኝ ብዬ ኦኬ እሱን አትንገሪት። አይ ማለት ምንድነው ቆላችሁ በጣም ፋሚሊ ግን አናምርም? ግን እስኪ ንገሩን እስኪ ወደዛ ዞር። አይ ፍቅር እኮ ደስ ይላል እዚህ ጋር ማለት ነው። እናንተ አንድ ላይ በመሆናችሁ እኔ ደስተኛ ነኝ። ግን ደግሞ እንዴት እያደረጋችሁ እንደሆነ ሊገባኝ አልቻለም። ማለት እዚህ ጋር እኔ መምጣት እንደዚህ እንደምደብርሽ አላሰብኩም ነበር። አይ ሀናን ምንም ማለት መሀላችን ኖሮ አይደለም ገባሽ አይደለ? እዚህ ጋር ግን ጓደኛዬ ነው የሆነ ነገር መደበቁ በተለይ ደግሞ ፈጥራችሁ እንደዚህ አንድ መሆናችሁ ምንም ግርም ብሎኝ ነው። በተረፈ ደግሞ ፍቅር እንደዚህ ያደርጋል ብዬ አይቼም አላውቅም። እንደዚህ ነው የሚያደርገው። እንግዲህ እንደምታየሽን እንደውም አሁን ቤተሰቦቻችን አሉ በሚለው ቴስቲ እኔ እንቅልፍ ራሱ አልተኛም እኮ እሷ ጋር ሳወራ ነው የምናመሸው እያወራን ነው የምናመሸው። እና እኔ ደስ እንዴት ምን ተሰማሽ? አይ ደስ ስላላችሁ ደስ ብሎኛል። ግን ከዚህ የበለጠው አንተ ስላለክ ይሄማ ትንሽ የመጀመሪያ ስህተት ነው። ይሄ ዝም ብዬ እዚህ በላይ ገና እኔ ለምንድን ነው የጠራችሁኝ? አይ ነው ደስ ብሎኛል። አይ ነው አንቺ ነሽ ያገናኘሽን፣ አንቺ ነሽ ያስተዋወቅሽና ደስታችን አያስደስትሽ እና ፍቅር እኮ አይ ደስ ይለኛል እኮ ግን በስልክ ብትናገሩኝ እኔ ደስ ይለኛል። አይ ሁኔታችሁ ትንሽ ነው ደስ ብሎኛል። እኛ ደስ እንደሚልሽ አስበን ነው። ምክንያቱም አንቺ ነሽ ያስተዋወቅሽኝ፣ አመጣሽ፣ እኔም ፕራንክ አረግሻት፣ ተዋወቅን አይደል? ከዛም በኋላ በቃ መጣች። እኔ ደግሞ ወደድኳት። ያኔ እንዳየኋት ቪዲዮን ሁላ ሳይ እሷን ነው የማየው። እሷን? አዎ። አይ አላህ አላለም ያደርግላችሁ። ግን እንደዚህ ጥሩ አይደለም። ምን ነው እህቴ ከፋሽ እንዴ? አይደለም ንገሪኝ። እኔ እኮ ማለት ለምን ደስ ብሎኛል ግን አልገባኝም። ማለት የሆነ ደስ አላለሽም? ገና መጥቼ እሱን ሰላም ስለው ራሱ ደበረሽ ምናምን ነገር ማለት ወንድሜ ነው ምናምን ስትይ ነው ማለት ፍቅረኛሽ ቢሆን እኮ ኖርማል ወንድሜ እኮ ነው። ግን የሆነ ማለት ለኔ አትደብቂኝ፣ ንገሪኝ። ይደበርሽ ነገር አለ?
ያው የሰው ልጅ በመላመድ ይዋደዳል። ምን ማድረግ ይቻላል? ቢደብራት ነው እንግዲህ የሚደብራት አይመስለኝም። ማለት ምንም ማድረግ አይቻልም፣ ግን ያው በመላመድ የሚመጡ ነገሮች አሉና እንደውም ቀደም ብለሽ ማወቅሽ ጥሩ ነው። አበባውን ወድሻለሁ አሁን አይደል? እኔ በጣም ወድጃለሁ። ጠረኖች በጣም እኔ ምን የሚሸት ሲጀምር እንዴ በሚገባ እና ፋሚሊዎቻችን እያያችኋት ነው። አንተ ሳታሸችው ደስ ይላል። በጣም ደስ ይላል። አትወጂም እንዴ አበባ? እውነት ብትወጂ ግን በጣም ጥሩ ነበረ። አበባው ራሱ ያምራል እኮ እኛ ጋር ሲሆን አንተ ደግሞ በጣም ታምራላችሁ። በጣም እና አበባችን በጣም እውነት አይ ላንቺ እኮ ነው የሰጠሁሽ። አዎ ግን አይደለም ለኔ መስጠቱን ፈለግሽው። አይ እንደዚህ ምን ችግር አለው? እኔ ተሻለ ያዥው ይሄንን ያዥው ነው እኔ ኩታታ ግን ጤነኛ ነሽ አንቺ? እንዴው ማለት ምን ማለት ነው? አይ ትንሽ የታመምሽ ነው የምትመስዪው። አመመሽ እንዴ? ማለት ምን ማለት ነው? እንግዲህ ብዙ ነገር ያደርጋል። ምን ማለት ነው? ጤነኛ አይደለሽም ማለት ስትፈቃቀሪ መቀበል ጤነኛነት ያስጠይቃል። እንዴት ነው አንተ ራሱ ያደረገች ያለው? የእናንተ ፍቅር ምን ጀመር ከኔ ጋር ያገናኛል? አርማ እኔ እኮ ለክፋት አይደለም። አይ አንቺ የኛንተ ሞይስ አልጣመሽም። እኔም በጣም ነው የምወድሽ ማከብሽ ታውቂያለሽ፣ ግን አልጣመሽም። ምን ማለት ነው ይሄ? እንኪያስ ትስልሽ ምን ችግር አለ? አይ አልወድም፣ ኖርማል ነገር ነው። አልፈለኩኝም እኮ በቃ አልፈለኩም። አሁን ለምሳሌ ማለት ነው እናንተ ራሱ ሲጀምር የሚገባው ለኔ ነው። ጤነኛ አይደለሽም። እንዴት እያደረግሽ ነው አንተ ራሱ? ምን ሆነ? እንዴት አደረገው? አንተ እንዴት ሳደረገ? እኔ ሳደረገ ራሱ ቀድሞ አየክ እንዴ? በምን አይኗ እንዳየችኝ አላውቅም። በጣም ነው እንዴ ሲነሳባችሁ እንዴ እንደሚያደርጋችሁ ማለት እኔ እንጃ። ባህሪያችሁ እንዴ መሆኑ አላወኩኝም። እንግዲህ ሰው ልጅ ማወቅ አይቻልም። ውዴ እኔ ባህሪያችንን ነው አይደል? መቼም የኔ ባህሪ ነው ለየት ያለ ባህሪ ነው። የኔ ነው የምታውቂኝ፣ እንደዚህ ነው ሳፈቅርና ሳላፈቅር። አሁን ደግሞ ተፈቅሬ አይ ስትፈቅር ደግሞ ይሄን እንዴት እንዳያርገኝ ስለናንተ አሁን አይመለከተኝም። እኔ ክፉ ነገር መናገር አልፈልግም። አላህ እንዲያደርጋችሁ ግን እንደዚህ ባያረጋችሁና ባጠሩኝ የተሻለ ነበር። ወኔ ውድክ የለምን እንደውም ነይ እዚህ ጋር ብትሆኚ ነው የሚሻለው። አይ አያስፈልግም። ነይ ተንበርክኬ ልስጥሽ እንደው ወይስ ከሱ ጋር ነው ልብክ ተንበርክኬ በቃ ነው ልብክ ተንበርክኬ ዋናው እሱ ነው። እንደዚህ ሴት እኮ ነው የሚጠፋው ነባይ እኔ እዚህ ጋር እንዳይደብርሽ ምን ከሱ ጋር መሆኔም ደብረ አረ ነው አልደብረኝም። ችግር የለውም። እኔ ተማመንበታለሁ ና እንደዛ ይቻላል። ነይ ወደዚህ ጋር ነው አለንም መፍትሄ የለኝም። አይ በዛ ብትሆኝ እሱ አለሽ ግን እዚህ ጋር ብትሆኝ ይሻላል። ምናልባት እህትሽ ጋር በዛ ብትሆኝ አንቺ እዚህ ጋር ትሆኛለሽ። እንደዚህ አሁን ከዛ እንደዚህ አያምር። ከዛ በዛ ጋር ንጹህ አየር ነው ያለው። በዛ ጋር ንጹህ አየር አለ። በዚህ ጋር ደግሞ አንቺ ልጅ ያለሽ በጣም ባድ ነው ደስ በጣም ምን አረጋችሽ? አይ ደስ አላለኝም። በቃ ደበረኝ። መፍትሄ ምን ነው ወንድምሽ አይደለም? አረ ፍቅራችሁ አይደለም ግን እንደዚህ ወንድምሽ አይደለም እንዴ? ወንድሜ ነው እኮ ታደምጭ የወንድምሽ አይደለም ጓደኛዬ ነው እኮ። ጓደኛሽስ ቢሆን ማለት ጓደኛ ኖርማል ነው አይደለ? አይ እኔ ምን ነኝ ጓደኛ አይደለም። ፍቅረኛዬ ነች እሷ ደግሞ እያያችሁት ነው። አንቺ ደግሞ ጓደኛ ነሽ። ስለዚህ በጓደኛሽ ደስታ መደሰት መቻል አለብሽ። እንዴ ነው እንደሚያደርግሽ ፍቅረኛሽን ስታስተዋውቂ? ከዚህም በላይ ሊያደርገኝ ይችላል። ፍቅር ብና አሁን ነው ጓደኛዬ ነው እንዴት እንደማስተዋወቃት አሳይሽ ነበር። ግን አሁን ጓደኛዬ ነው። እዚህ ላይም ተዛዘለው ከኔ ጋር ምን ግን ችግር አለ? አዝለታለሁ። እዚህ ጋር ሳይሆን የት ላይ ነው? የት ገሻለሽ? ታውቁሻል። በጣም ተናደድሽ ነው። የት ገሻልሻል? የት ጋር ላድርግሽ? አይ ሰውዬ ቦታ ምረጥ። ሳይንስ እንገባለን። ሳይንስ እንገባለን። ጥሩ አይደለም ውዴ። በጣም የተናደድሽ ነው። ትንሽን አሪፍ ነገር ምናምን በስቲ ሆነ ማለት እና ነባይ ትንሽ ፈገግ ማለት በጓደኞችሽ ደስታ መደሰት መቻል አለብሽ። በጓደኞችሽ ደስታ መደሰት የምርህን ነው እንደዚህ እያደረገች ያለው? የምርህን ነው እንደዚህ ማለት የምርህን ማለት የምርህን ነው እያወራክ ያለህ? አዎ የምርህን ነው እያሳየሁሽ። አበባ ሰጧት እኮ እንዴት? አይ ምን እንጃ እንደዚህ አልጠበኩም። እንደዚህ ማለት እንዴት ነበር አንቺ የጠበቅሽው? እንዴት ነው የጠበቅሽው? እንዴ ከልብ ነው እያወራክ ያለህ? አይ ከልቤ ነው እንዴ? ከየትኛው ልብ በቀኝ ወይ አሰበም እንዴ? በግራ ነው አይደል? ስጮህና ቀስ ትችያለሽ አንቺ ማለት ለምን እንደዚህ ነው የምትለው? እኮ እሷ ማለት እኔ አሁን ማለት ሁለት አይደለም አንድ ነው።
ስለዚህ እኔን ስትናገርኝ እሷ እንደተናገርሻት እሷን ስትናገሪያት ደግሞ እኔ ሁለት ከመሆን አንድ መሆን ይሻሻል። እንፈልግላታለን። አንቺ አይደለሽም እንፈልግላታለን። አንተ እንዴት ነው እያደረገክ ያለው? አንተ እንዴት አደረገኝ? አይ እኔ እንደዚህ አይደለም ማቀው ወይስ ሌላ እንግዲህ እወቂ ይመስለኛል። አበባውን ይዘህ ስትመጣ መጀመሪያ ላይ ለኔ ነው ብላ ጠብቃ ለኔ መሆኑን ስታውቅ ይሆናል አይደል? ሰውኛ የሚሰማን ነገር ተሰምቷት ይሆናል። ልስጥሽ እንዴ? እናቴ ካንተ ጋር መጣያበት እኔ እኮ እሺ ነኝ። እኔ ነኝ ነባ 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 ልቀቀኝ ልቀቀኝ። ነይ ረፊ ቆይ ምንድን ነው? እኔ ስለ ፍቅራችሁ ምን አገባኝ? ልቀቀኝ እባክህ ልቀቀኝ። እኔ ቆንጆ ኢብራሂም ልቀቀኝ እባክህ። እሺ በቃ ወይስ እኮ ተፋቀሩ። ልቀቀኝ ልቀቀኝ። ኢብራሂም እንግዲህ ክፉ ነገር መናገር አልፈልግም። ልቀቀኝ ማለት ልቀቁኝ። ሁለታችሁ ባጂ አንቺ ቻንስ ነው ፍራንክ ማድረግ የምትችይው አንቺን ብቻ ነው ፕራንክ ያደረገ ኢብሮን ልቀቁኝ። ማን ነው አንቺን ብቻ ፕራንክ ያደረገሽ? ልቀቁኝ። አይ እንግዲህ እንዴ ታዲያ እኔ በቃ መሄድ እኔ እኮ በጣም እኮ ምንድነው እንደዚህ ማለት ፕራንክ ነው በቃ የምርሽና እስቲ መረጋጋት አለባት። አንተ ረጋጋለ በጣም ነው ያስጠላችሁኝ ያላችሁት። ወላሂ ልቀቀኝ። ተረጋጊ በቃ ፕራንክ ነው። እኔም ፕራንክ ስታደርጊኝ ነበር። አላወቅም። አበባውን እኮ መልሰን ላንቺ ልንሰጥሽ ነበር። በጣም ጎበዝ ምን ሆነሽ ነው? ላንቺ ገዝተሽ ትበታትኛለሽ። እሺ ለኔ ነው ብለሽ ብታስቢ አጥዩም ነበር። ለምን ይጣልሽው? አሁን ኖርማል ነው። አንድ አበባ ራሱ ባገኝ ደስ ይለኛል። ይሄን አበባ በእጄ ማልይዘው። እሺ ልቀቀኝ። እኔ አልፈልግም። ፕራንክ ነው እኮ ያለሽ አልፈልግም እኮ ፕራንክ ነው። በጣም ነው ፕራንክ ነው። አንቺ ባለፈው እንደዛ አድርገን አይደል? በስንት መከራ መሰለሽ። ግን ያው አይ ግን እንደዚህ እኔ እንጃ ፕራንክ እንደዚህ አይነት ፕራንክ ለማይ በጣም ነው አይ ፋሚሊያንስ እኔ ፕራንክ ነው እያልኳት እንደውም ይሄ ምናምን ቀርቶ ልንበልከክ እንዴ? ሰው ሲንበልከክ አልፈልግም። ነባ አቤት ለምን? አይ እንግዲህ በቃ ያት እንዳኮርፍሽ ነው። ፕራንክ ነው። እኔም ፕራንክ ስታደርጊኝ እንደዚህ በጣም ነው ፕራንክ የምታደርጉት። በጣም ጎበዝ ናችሁ። እሺ በጣም ነው የምታስጠሉት። ተሳክቶልናል ማለት ነው። ሲጀመር እኔ እህትሽ አንቺ ላይ እንዲያደርጋለሁ አታምኚኝም ማለት ነው። ምን ማለት ነው? አይ ፕራንክ አብራችሁ እንዳሰሩ ብያለሁ እኮ ባለፈው ተናግሬያለሁ። እንደዚህ አይነት አብራችሁ እንዳሰሩ አብራችሁ ቢሆን እኔ አልፈልግም እኮ ይሄ በቃ እንትን አለኝ ግዴታ ለምነኝ ምናምን ነገር ሲል ነባን ያስደስታታል። በቃ አለሽ አረ ፋሚሊ በጣም አዝናለች። ምንድነው ቆያች ፕራንክ ማድረግ አልችልም። አንቺ ብቻ ነሽ ፕራንክ። እኔ 3 አበባ ይዝልሽ መጥቼ የምር እኔ ስናደልብኝ ነው የማይሆን ቀልድ አቃለሁ። በቃ እሺ ይቅርታ። አሁን እንደዚህ አይደለም ሰዳት የኔ ውድ በቃ ይቅርታ አድርጊልኝ በል በደንብ ጣይ በል እንጂ ያልጨዋለ አንተ ላይ ምን ማለት ነው? ታፈቅሩ እንደዛ ነው የሚያደርገው። እናንተ ታፈቅር እንዴ ነው እንዴ ሞኖት ያለ በጣም ገረድ ወይ አሁን ይበል አሁን እንዴትሽ ጠፋ? የኔ ውድ ጠፍቷል። እስቲ እኔ አንቺ ላይ እንዲያረጋለሁ ግን የምራመንሽ እኔን ግን አኩርፋኛለች መሰለኝ። እስካሁን ዝም ብላኛለች። ምንድነው እነሱ ታረቁ፣ እኔን ግን አኮረፈችኝ። በሽታ የነካት ነው መሰለኝ። እኔ እንግዲህ ሀናንን በጣም ነው የማውቃት። እንደዚህ አላውቅሽም። ለዛ ማመኗ ራሱ አስከፍቶኛል። ግን ችግር የለውም ማልችለው ምን አለች ያለ ችግር የለውም። ኢብራሂም እኔን ይቅርታ አላረገችልኝም። እስካሁን አላረገችም። እስካሁን ይቅርታ የጠየቀ እኔ በድጋሚ እኔ ግን ያኔ አይታችሁ ከሆነ ፕራንክ ስታደርገኝ አይታችኋል። አይ በጣም አንቺም እኮ እንደዚህ ነበር የቀለድሽ። እኛ እንደው ገናውን ጀመርን ብለን ነው። እሱ አይ ምን ነበር እኔ እኮ ፍቅሩ እኮ አይደለም ያናደረኝ፣ ግን እንደው ነገር አደረጋችሁ። እኔ ሰው ፕራንክ እንደዚህ ይችላል። በጣም ፍቅር ሲይዝ እንደዚህ ነው። አይ ብቻ ለማንኛውም ይቅርታ አድርጌልሃለሁ። ላንተም በጣም ቆየሽ እኮ በጣም እኔ እኮ እንደዚህ አልቆየም ነበር ይቅርታ ለማድረግ። አይ በጣም ነው ትዕግስት እየተፈታተናችሁት ወላሂ። በጣም የሚያማምሩ አይነት ማለት ባንዴ
ድርዝዝ ሲሉ ያያናቸው እኛ ራሱ ጨካኝ ነን። እንግዲህ እቺ አበባ ምንም ሳትነካካ ከነዚህ አበቦች ተርፋለች እና ምንድነው የምትስቂው? እና እኔ ቆንጆ እቺን አበባ ተቀበኝ። እኔ ተንበርከን ይሰጠኝ ነው ታለቀ አልንበረከክም። እኔ ደግሞ ይንበርከክ ልስጣት እንደ ተንበርከክ እውነት እንደዚህ አይ እንደዚህም ሰው እንዲሻብረክ በልላት አይደለ? አይ አይደለም ማለት ደግሞ በዚህ አበባማ አይንበረከከም እንዴ? ሌላም ነገር አሁን ካስበርክ በኋላ ላይ አይ ይላል። ስለዚህ በዚህ ትንሽ በርክ እንዲችላል ካንገት በይ። አሁን አንቺ ደግሞ ጀነል አይ አይደለም እኮ እያሳይሽ እኮ እዚህ ጋር ተበሰጠታ ይሻላል። ለሷ አልስታት አለተ አሁንም ይቀራል አለች ማለት ነው። የከነከናት ነው ያዝልኝ ቤተዘ ከጦርነት የተረፈች አበባ ናት። ባይዘው ይሄ ሌሎች ደክመው ወድቀዋል። እቺ ግን አሸናፊዋ ናት። አሸናፊዋ ደግሞ ለአሸናፊዋ አይመስላችሁም? ትንሽ ወገቤን እስካለ ስላመመኝ ነው እንጂ በደንብ ዝቅል ነበር። እኔ ቆንጆ አሁን እጭ በቃ ቀጥ እጅ በቃ መሽቷል እኮ እጅ በቃ ምን ትሰሪያለሽ? በዚህ ነው ወይ ሰው እንደጋኝ አምጥተው አትሄጂ። በዚህ ነው ቤትሽ መስ አረ የኔ እህት ነኝ እና ቤትሽ በዚህ ነው። በዚህ ነው የመጣሽ? በዚህ ነው የመጣሽ? አዎ ብትሄጂ እንግዲህ እናመሰግናለን። አትሄጂ የት ነው የኔ ፈለጉት እሷን ነው የሷን እና በዚህ ነው። ባክሽን ሂጂልን፣ ለቅመሻቸው መጠቀም ትችያለሽ። ምናልባት መንገድ ላይ ካገኘሽ ስጪው ላንዱ። አልፈልግም እኮ ዘደላ አንተ ስል ለማንኛውም እዚህ ጋር ያሉት አንድ አበባ ይሆናል። ይበቃሽ። አልፈልግም ምናልባት እኔ በዚህ አበባ አልወድም። ሞክሪ፣ መሄዱን አልፈልግም። እባክሽ ሂጂልን። ወይኔ እና ፋሚሊ እባክሽ ሂጂልን። ሰቦቻችን እንግዲህ አይሰማም። ያው ቤት መምጣት አለብኝ። እሺ ቤተሰቦቻችን እንግዲህ በጣም ይቅርታ አድርጉልኝ። ኢብሮ ለምኖኝ ነው። ነባን ያስደስታታል፣ አታዝንብሽም፣ በኔ ይሆንብሽ አለኝ። ከዛ ብድር በምድር የሚባል ነገር አለ። ባለፈው እሱን እንደዛ አድርገ ነው። እሷ ደግሞ ማቃት እህቴ ናት፣ እንደምትረዳኝ ያውቃለሁ። እውነት ሆኖ እንኳን ቤት ነባ ንጹህ ልብ ያላት ናትና ችግር የለውም ተረች እያዘነች ግን በቃ ካሁን በኋላ ኢብሮ አጠገብ በቃ ነው ማለት ነው እና ኢብሮ አጠገብ አንድ ሰው እንዳይደርስ አንድ ሰው ማለት በእኔ ደረሰ በወገኖቼ እንዲደርስ ስለማልፈልግ ቤተሰቦቼ በጣም ይቅርታ እንግዲህ ካሳዘንኳችሁ። እናንተም ስለተራችሁ ተወና ላይ ግን አይ በጣም አንቺ በተለይ በቃ ተወናም ላይ ጎበዝ ስለሆነች ነው እሷን የመረጥኳት። አውቶ በእና ላይ አንዬ አትታም። እኔ መጀመሪያ ፍራንክን መሰለኝ ግን የሆነ ቦታ እንዴት አናን እኔ ላይ እንደዚህ አታረግ የሚለው ነገር አሳቢ ውስጥ ስላለ በቃ ስታፈቅር ምናልባት እንዲያረጋታል ብለሽ አመን እና ቤተሰቦች በጣም ይቅርታ አድርጉልኝ። ነባዬም ደግሞ ይቅርታ አድርጊልኝ። ጥፋቱ ሁሉ እሱ ነው። እኔ እንደዚህ እንደማላረግብሽ ታውቂያለሽ። ግን በዚህ አጋጣሚ አበባ የሚሰጠኝ ፈልጉልኝ። ሞክሪ ደግሞ ሞክሪ፣ ወደዛ እየሄድሽ ሞክሪ። በቃ ወደቺ በሉቻ እና ቻው ቻው እንዲ ነው እንዲቻው የምትሉ ኧረ ቻው። እኔ እናንተ አብረን ነው የምንሄደው። እሺ ቻው ቻው። ካሜራ ያዘልኝ እንትን እንዳይልሽ እንትን እና ፋሚሊዎቻችን ያው አባራናታል፣ ተባራለች። ይበቃታል። እስካሁን እኛ ጋር ከቆየች ይበቃታል። አይ ብቻ እንኳን ደስ አለክ። ለምን እጅ መልሳል ፕራንክ? አዎ እኔ መመለስ ላይ ጎበዝ ነኝ። የመልስ ምት አይ ፕራንክ እንደዚህ ቆንከማ እንዴት እንደሆነ እኔም ካሳያለሁ። በጣም ነው እንተሲ አይ ለው እኔ ቆንጆ አኩርፋለች መሰል እስካሁን አሁን እንኳን ለቆሽ ነበር አይደል? ደግሞ በአዲስ ልታኮርፊ ነው።
እናንተ ከቪዲዮ ጀርባ እናወራለን ማለት እዚህ አውሪ። እኔ ከቪዲዮ ጀርባ ምናምን እንዳትይ። አይ ብቻሽ ማለት አላኮረፍኩኝ። አኩርፋለች። እኔ እንደዚህ ምናምን አልሄድም። ጨፈጭፈኛለች በዚህ አካሄዱ አካሄድ። አይ የምር በቃ ይቅርታ አድርጌልሃለሁ። ከልብሽ ከልቤ የምር ፕራንክ አይደለም እና ፋሚሊያንስ ያው ካስደበርኳችሁ ይቅርታ። ያው እኔ መቼም ካስታወሳችሁ ፕራንክ ተደርጌ ነበርና ሪል ፕራንክ እንደሚመስል 3 ቀን ምናምን አኩርፌ ምናምን ነገር የሰጠሁት መልስ ነው። በጣም አቅጀበት ከበድ ያለ ከእንግዲህ በኋላ እንዳትደፍር ኢብሮን ፕራንክ ማድረግ እንዳትደፍር አስቤ ያደረኩት ነገር ነው። 3 ቀን መስዋዕት አድርጊ አስባችሁታል? 3 ቀን መስዋዕት ተደርጎ የመጣ ፕራንክ ነው። ፕራንክ እኔማ ከ3 ቀን በኋላ ናፍቆኛል ላገኘው ብዬ እሱ በዚህ ዱብዳ ሲቀበለኝ አሰብኩት እና ፋሚሊያንስ በጣም ይቅርታ። ያው እኔ መቼስ አንዳንዴ ፕራንኩን ለመመለስ ያደረኩት ነገር ነው። ሌላ ምንም ነገር አስቤ አይደለም። በዚህ አጋጣሚ እንዴት ነው ትወጃለሽ ይመስለኛል። እንደምትወድ ነግራኛለች። አይ ወዳለሁ አበባ ሽታውስ ግን ቀይ ለፍቅረኛ ነው የሚሰጠው። እና ወደ ቤተሰቦቻችን እስከ መጨረሻ ተከታተላችሁኝ በጣም ነው የምናመሰግነው። በቀጣይ ቪዲዮ እስክንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። በብሩህ ሰማይ ላይ ማለዳ እንደ ወጣች ፀሐይ ፈንጥቃ ኩልል እንዳለ የምንጭ ውሃ ፍቅርሽ አይጠገብ አይበቃ አይኖርም የሚያሸሸው ልቤ ያንቺን ፍቅር ከቶ የሚያከስመው